ሰላም ጋይስ እንዴት ናችሁ? አለን ዛሬ ደግሞ ማይንክራፍት ሞባይል ነው የምንጮተው ማለት ነው። ማይንክራፍት ሞባይል ሃክ ሞዱ ነው ማለት ነው። 180 ምናምን ሜጋባይት ነው እና ከፈለጋችሁ ቴሌግራም ቻናሌ ላይ ገብታችሁ አውርዱት ማለት ነው። 180 ምናምን ነው። ስቲቭ አለ ማለት ነው እዛ ጋር እና በጣም ነው የተመቸኝ ማለት ነው። ዛሬ አንድ ቀን ሰርቫይቭ እናደርጋለን ማለት ነው። መጀመሪያ ቤት እንሰራለን ምናምን ነገር ፈታ ያለ ዴይ ነው የምናሳልፈው ማለት ነው። ማይንክራፍት ዴይ ማችሁት ነገር እዚህ ጌም ላይ ከሰርቨር ጋር አገናኝታችሁ ከጓደኞቻችሁ ጋር ምናምን መጫወታችሁ ነው እንጂ ሌላው ነገር ልክ እንደ ሪል ነው ማለት ነው። እና አሁን ላሳያችሁ ማለት ነው በስትክል ከመጀመሪያው ጀምሮ እንጮት እና አሁን በስትክል እንጮት እስኪ ምናምን ነገር እና መጀመሪያ ፕሌይ ምናምን እስኪ ሴቲንግ ውስጥ ገብተን ትንሽ ነኝ ሪዞሉሽን ምናምን ካለ በታች ነው የምንጮተው። ሴንሲቲቪቲ ምናምን ትንሽ በቃ 30 ምናምን ነገር አውቶ ጃምፕ እሺ ስፕሊት ኮንትሮል ሌፍት ምናምን ሁሉ ነገር አሪፍ ነው። ፕሌይ እንበልና የራሳችንን እንትን ክሬት አድርገን የሆነ ከፍቻለሁ እስካሁን አንድ እንክፈት ድጋሚ አዲስ ክሬት ኒው ወርልድ እንክፈትና አዛው ላይ እንትን አድርግ መሰለኝ እንደዛ። እሺ ኔሙን ስፓርታ እንለዋለን። ኢትዮ ስፓርታ ሌጀንድ ስፓርታ እንለዋለን። ከዛ በቃ ሰርቫይቫል ነው ጌሙ እንትኑ ኮንሰፕቱ። ከዛ ክሬት እንለዋለን እና አሁን እየከፈተ ነው መሰለኝ። እኔ ኮንሰፕቱ አይገባኝም እንዴት ነው። እስኪ የሚጮህ ሰው ካለ ምናምን ነገር ኮሜንት ላይ ይንገረኝ እስኪ ምን እንደሆነና ጂቴንም ተጮቼላችኋል። ከፈለጋችሁ የቪዲዮ መጨረሻ ላይ አስቀምጥላችኋል ገብታችሁ እዩት። የሌለ ጸዴ ነው። ጂቴም በሞባይል ነው በትክክለኛው ስልክ እየቀረስኩበት ነው። ካሜራው አሪፍ ስለሆነ እንደዚህ ያደርግን ለቀጣይ ቤት እንሰራለን። እስካሁን ሁለት እንጨት አለ እንጨት ነው ነው በግ ምናምን አረ እኔ እኮ መገማት አልችልም። እሺ ቀይ እዚህ ጋር አሪፍ ቤት እንስራ። በጓን ምናምን እናድናትና ማደን ይቻላል። ሮጣ ሄደ። እስኪ አሁን እዚህ ጋር ቤት ደቅ እናርግ። ደቅ እሺ አሁን ደግሞ እዚህ ጋር ደቅ እሺ አሁን አራት ምናምን ነገር አለ። ምንድነው እየሳሩ ሲድ ነው ሞቀታ ነው ሻኒ ነው በጉም በመተው ምን ነው ምንድነው ሞተ ስጋ ምንድነው ሻን ስጋው ደግሞ መብላት አልችልም ስጋው እናድና በቃ ሰርቫይቫል ይላል ነው በቃ። አሁን ሌላ በግ ይታል አሳማ ምናምን ያበግ ነው አይደለም። ይሄ ምንድነው ዋይቱ እቺ ታሳምሩ ባባቅ ምንድነው ፍቅር ነው ፍቅር ሰጠችኝ። ፍቅር እንዴ ልቀፋት ልሳሞት እንዴ አረ እኔ እኮ ምንም አላልኩም ሳላቅ በሏት። እሺ አሁን ይሄን ሰብስበናል። አረ እኔ ሞንስተሮች አይመጡም እንዴ? አይ ፀሐይ እየገባች ነው መሰለኝ። ይሄ አሁን ምዕራብ ነው ማለት ነው። ወደዛስ ተመለስ። አሪፍ ቦታ ነው የመረጥኩት። እንደውም እኮ እዛ ጋር ምናምን ቤት አለ። እነዛ አፍንጫቸው ገባብድ የሆኑ ሰዎች ማለት ነው። እዛ ፊልሙን ካያችሁት አፍንጫቸው ይነገባብድ ነገር የሆነ ዘውት ነው። አሁን የተቆምኩበት ጋር አንድ አሉ እዛ ጋር ወንድ ልጅ ቆረጠኒት ይሄስ ምንድን ነው?
ኧረ አንተ እኔ አራት ማዕዘን ሊያስፈራኝ ነው። ኧረ ያስፈራኝ አራት ማዕዘን እንድፈርና እንውጣ በቃ። እሺ በዚህ ጋር እንውጣ። በሰራት ጉድጓድ ውስጥ እንውጣ። እቺ ነች ጉድጓዷ። ዮ ወተናላ እሺ አሁን ወደፊት አሁን ሰማይ ነው የተማ አሁን እቺ ናፈሰ። እሺ አራም ያስፈራኝ እንዲህ ውሃ ነው። ይሄ ነው ቤተ ብሬት ነው። ምንም አይታይም። እንትን ነው ይወዱ ይግብድ መጣ። ምንድን ነው ሻኒ እንዴ? ኧረ ገባ ይቻላል መግባት። እናቴን ሸለቆ ጠቀመኝ። አይ ወይ እና እየወረረኝ ነበረ ማርያምን። እዲ ይሄ ምንድን ነው? እሺ ነፍሳለ እንትን ነው ውስጥ ፈጥረኝ ቤት ይታለ እንዴ? ባይፈጥረኝ ሰው እስከሚፈጥረኝ አንተ ወረረኝ ማርያምን። እንትን ነው እሺ ቂጤን ነው ወረረኝ ማርያም። ነዘረኝ ቂጤን እንዲህ መሀሉ ተናቸው ሻው ነው መግደል አልችልም እንዴ? አረና አረፍቺ በያ ያራዳ ልጅ አይደለሽ እና እንጂ ያራዳ ልጅ እስከርባት አረፍሽ ይሁን። አረ በዙ ምንድነው ሻው ማረገው? አረ እናቴን አሁን ምንድነው ማረገው? ድኒ አጥም ወይኔ ቀስት ይወረውራል ወበላት ከላይ። አረ በለ ምንድነው? ወይኔ ውሃ ውስጥ ነው ያለው። ተበለው ማርያም በቃ ተሰማኝ። እናቴን ቂጤን ተሰማኝ። እንደዚህ ብዬ ወደ ኋላ መሮጥ አልችልም። ምንድነው ሻኒ? ያት ጂሚቲ ትያው ትሮጣለች ወይ ነው እንዴ? በዚህ ደረጃው የሰራው ሸለቆ ነው በል ቀጤ። ምንድነው እዚህ ጋር ይፈጥረኝ ባይፈጥረኝስ? ምንድነው እሱ? አሁን ጨረስን በቃ። ማንንም አንሰማም፣ ማንንም አንፈራም። አሁን አባቴ አራት ማዕዘን ልፈራ ነው እንዴ? ሻው ማን ሚል አሁን ቤት መስራት አለብኝ። እሺ እናነጋለን እናቴ አሁን። እሺ እዚች ጋር እሺ እንለቃቅም። አቡ ዞር በልኝ ሳይው ራሱ ሲጨንቅስ ማም ስብስብ እናርግና እንዴ ቦታ ሰርተን እናነጋለን። አንወጣም ከቤት ወይ መጣ ማርያም ቲያራቶኝ ቤት እየሰራሁ እኮ ነው። አፈታኝ ማን ሰርች እስክጨርስ እኔ እየነጋ መስሎኝ በእናታችሁ ሻውን እየተከተለኝ ፈተል እንዲ ከኔ መጣው። እሺ ራን አረፍቺ በያ
ያረ ከተም እንዴ ዋይ ወይኔ እናቴ ይህን ይመስል ነበር ማለት ነው። በስመ አብ ፓርት 2 ከፈለጋችሁ ዴይቱ ብዬ እሰራላችኋለሁ። ዴይቱ ሰርቫይቫል ማለት ነው። በጣም የሚያስፈሩ ማሬ እኔ አራማዘል ፍራ እና የዛሬ ቪዲዮአችን ይሄን ይመስል ነበር። እንደተመቻችሁ አልጠራጠርም ማለት ነው። ይሄን ጌም ከፈለጋችሁ ቴሌግራም ቻናሌ ላይ ያለ ገብታችሁ እዩት። ኢቲ ስፓርታኑ ምናምን ነገር ነው መሰለኝ የሚለው ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩ ማለት ነው። ገብታችሁ እዩት። አካ ምናምን ነገር ነው የሚለው ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ጂቴ ሞባይል ሃክ ሞዱን ከፈለጋችሁ ማለት ነው የቪዲዮ መጨረሻ ላይ አለ ገብታችሁ እዩት። ይመቻችሁ።